ሰላም ተመልካቾቻችን፣ በቀላሉ በቀጥታ ወደ ንግድ ባንክ የሚልክ ኦንላይን ስራ እንደዚህ ፕላትፎርም እመኑኝ አታገኙም። ይህም ኦንላይን ስራ በቀላሉ የተለያዩ እቃዎችን ባርኮዶችን እስካን በማድረግና ጥያቄዎችን ቀላል ጥያቄዎች ናቸው፣ እነሱን በመመለስ ኮይን ተሰበስባላችሁ። በአንድ ታስክ እስከ 2000 ይሰጣችኋል። 5000 ሲሆን ማውጣት ትችላላችሁ ዊዝድሮ በቀጥታ በንግድ ባንክ። ይህንን ስራ መስራት የምትፈልጉ አፍሪካውያን ኢትዮጵያን እየሰሩበት የሚገኙ መስራት የምትፈልጉ ሙክታር ኤችዲ ብላችሁ ላይ ቴሌግራም ሰርች ላይ አድርጋችሁ ማግኘት ትችላላችሁ። ሊንኩ ባዮ ላይ አለ፣ ገብታችሁ እዚህ ማግኘት ትችላላችሁ። መለወጥ ራስ የለውጣለሁ የሚል ሰው ካለ ደግሞ ቪዲዮ እስከ መጨረሻ ያንዳንዷን በዲቴል አስረዳለሁ። ኤችዲ ላይ ታገኙታላችሁ። በቀጥታ ሊንኩን እንደነካችሁት ወደዚህ ያመጣችኋል። ሳይን ዊዝ ጎግል የሚለውን እንነካዋለን። ከዛም የፕሮፋይል ኢንፎርሜሽን እያንዳንዱን እንሞላለን፣ ኢኔብል እናደርገዋለን። ከዛም የሚጠይቀው ሁሉ እየሞላን በርዛችን ጀንጀራችን ሁሉ እንሞላለን። በጣም ቀላል ነው። ይሄን የሚያስቸግር ነገር የለውም። ከዛም ይሄን ከሞላን ከጨረስ በኋላ መጨረታች ላይ የምንሞላው ምንድነው የኛ የቤተሰብ አቅማችን ምን ያህል ነው? ሚድል ነው? ሃይ ነው? ሎ ነው? ሚድል ከሆናችሁ እስከ 15000 ምናምን አድርጉት። ፕላትፎርሙ እንደዛ ነው። ከፍተኛ ደግሞ ከሆነ ከ25000 በላይ አድርጉት እና ሎኬሽን ይጠይቃችኋል። ሎኬሽናችሁን እንደዚህ ኦን ካደረጋችሁት በኋላ ከዛም እታች እቺ ቀይ ታበራባችኋል። በባዶ ካለፋችሁት ግዴታ ይሄን የቤተሰባችሁን ኢንፎርሜሽን መሙላት አለበት። ዝቅተኛ ቤተሰብ ከኢኮኖሚ ካላችሁ ደግሞ ከ10000 በላይ አድርጉት። ዙሪያ ፕላትፎርም የሚፈልገው ነገር በኋላ ስለሚጠይቃችሁ ለጥያቄው እንዲያግዘው ነው። ይህንን የቤተሰባችሁ ኢኮኖሚ የሚጠይቀውና እዚህ ኮንፈርም በሉት። ከዛም ፕሮፋይል ሴቭ ዳታ ሰክሰስፉል ይላል። ከዛም ወደ ቀጣዩ እንሄዳለን። ኔክስት እያልን እናሳልፋለን። እነዚህን እዚህ ጋር በምንድን ነው ዲግሪ ነው ባችለር ናችሁ ምንድናችሁ የሚለው ነው። ዲግሪ ስለሆነ እኔ ዲግሪ እለዋለሁ። እናንተ ሆናችሁ ደግሞ ማስገባት ነው። ሰከንድ ፕራይመሪ ከሆናችሁ ማስተር ነው ምንድናችሁ የሚለውን ከዛም ከሱን ከመራችሁ በኋላ ኔክስት ትሉታላችሁ። እሺ ዋናው እዚህ ሆም ከገባን በኋላ ነው። እዚህ ጋር እንደምታዩት አርን ሞር ዛን 200 ፖይንት ይሰጣል። እዚህ ጋር ስታርት ነው በምትሉ ይሄን ኢንቫይት ሄዳችሁ ሱቅ የተለስካን ስታደርጉ የምታገኙበት ነው። ይህንም ስታርት ካላችሁ በኋላ ስቶር ሴሌክሽን ታደርጋላችሁ። ሎኬሽን አብርታችሁ እዚህ ጋር ነው ይሄን እንዲሰሩ ሞር መበርታችሁ ወደው እንደገባችሁ። ከዛም ከቴክስት ፒክቸር የሆነ ሱቅ ሄዳችሁ ወይ አካባቢዎች ያለ ሱቅ ሄዳችሁ የሱቁን ታነሳላችሁ፣ በረንዳው ማለት ነው። እንደዚህ አካባቢ ታነሱና ጥራት መኖር አለበት። ስታነሱ ፀሐይ መኖር አለበት ወይም በደንብ መታየት መኖር አለበት። ልክ ነው። አሁን በስነስርዓት አላነሳሁትም፣ ድጋሚ አነሳዋለሁ። ካለዛ ይመለስባችኋል። ፕላትፎርሙ የዝጋ ትንሽ ያለፋል፣ በነፃ የለም ምንም ነገር። ስለዚህ በደንብ ታነሳላችሁ ሱቁን ከውጭ። እንደዚህ ካነሳችሁ በኋላ አክሴፕት ያደርጋችኋል። እነዚህ ሙሉ ከታች ስቶር ሴሌክሽን እስከሚለው ፊኒሽ ካታጎሪ እስከሚለው መጨረስ አለብን። ከዛም እንደዚህ ኔክስት ካረብ በኋላ ስሙን እናስገባለን፣ የሱቁን ስም ማለት ነው። እና ጥንቃቄ ያስፈልገዋል። እያንዳንዱ ነገር በቀላሉ የምታገኙ ነገር የለም። 2000 እንደዛ አድርጋችሁ ከሰራችሁ በኋላ እሱ ይሰጣችኋል 2000 ኮይኑን ማለት ነው። ከዛም ሰልፊ ፒክቸር የሚለው ይመጣል ቀጣይ። ከዛም እንግዲህ አሁን እዚህ ጋር የምትይዙ ነገር ኢነርጂ ድሪንክ የሚሆነው ያጉት ደግሞ እርጎች፣ ቤቢ ፉድ፣ ጁዞች እና የተለያዩ ቶማቶ የሚለውን የተለያዩ ቲማቲ ድሎች፣ ራይዝ፣ ፓስታ እነዚህን በካታጎሪ ከፋፍላችኋል። ከነዚህ ውስጥ እዛ የምንፈልገውን እያንዳንዱን ያለንን ማንሳት ይችላለን። መጀመሪያ ላሳያችሁና ከእንደገና ስንጨርስ ወደዚህኛው ደግሞ እንገባለን። አሁን ጁዝ ላሳያችሁና እንደምታዩት 500 ይሰጣል። ከዛም በላይ ይሰጣል እንደንተው ስለሆነ ማለት ነው። ከነዚህ ያላችሁን እያያችሁ ስካን ባርኮድ ስካን ስታደርጉ ይከፍላችኋል ማለት ነው። አሁን ጁዝ ስካን እናደርጋለን። የጁዝ አይነቶች ትንሽ ኮኔክሽኑ አዛ ስለሆነ ነው። በምናነሳበት ሰዓት በደንብ እንዲታይ እና እጃችን ብዙ መንቀጥቀጥ የለበትም። ከዛም እንደምታዩት በስነ ስርዓት ካላነሳን አሁን በጉ እየተንቀጠቀጥኩ ነበር፣ አላነሳሁትም፣ ሪጀክት ያደርገኛል እና እንደዚህ አሁን እንደዚህ ሞታ ኢሜጅን አይቀበለኝም። ስናነሳ በስነ ስርዓት ቀስ አድርገን አቁመን
ብዙ እንቅጥቃጤና በሚታይ መልኩ ማድረግ አለብን። መደርደሪያውን ያለበትን ጁስ ከዛም እንደምታዩት ጁስ እስካን አድርገኛለን። ባርኮዱን የጁዙን ለብቻ ስናነሳ ጁዙን በተቻለ አቅም ለብቻ ባርኮዱን ለብቻ እናነሳዋለን። ጁዝ ስናነሳ ደግሞ ብዙ አይነት ጁዝ ሳይሆን ለብቻ ነው። አሁን ለምሳሌ ራኒ ጁዝ ከሆነ ራኒ ጁዝ ነው እንጂ እዛ ሱቅ ሁሉንም ራኒ ጁዝ ማንሳት አንችልም። በታይፕ ነው በልዩነት። ከዛም ፕራይሱን እናስገባለን። ከዛም እንደምታዩት 3 ሰጠኝ። ይሄ እንደምታዩት 3 ፖይንት ማለት ነው። እነዚህን አባዝቶ ነው የሚሰጠን በኋላ ማለት ነው። ወደ 2000 የሚሰጠን እነዚህን የሰራነው በስራ ከሰራን ጥራት ያለው ፎቶ ከሆነ እመኑኝ ይሰጣል 2000 ማለት ነው። ከዛም አሁን እንደዚህ አይነት የጁዝ አይነቶች ራኒዎች ሌሎች አሉ አይደለ? ማንጎ፣ አቮካዶ ጁዞችን እነዛን እስካን እናደርጋለን ለብቻ በየአይነቱ ለየብቻ አድርገን እናነሳለን። አንድ አይነት ጁዝ ማንሳት አንችልም። እንደምታዩ ፎቶ አንሳ ይለኛል። ፎቶ ለብቻ እንደዚህ አድርገን እናነሳለን። ግን እዚህ ጋር ስታነሱ ለብቻ ብታደርጉት ሞር የተሻለ ነው። እንደዚህ አድርጋችሁ በአንድ ከምታነሱት ለብቻ ጁዙን ብቻ በአንድ ፎቶ ብታነሱት በጣም ተመራጭ ነው። ኔክስት ትሉታላችሁ። እንደምታዩት 6 ሰጠኝ። አሁን ደግሞ ካለን ፊኒሽ ካታጎሪ እስከሚመጣልን ድረስ ጁዝ አይነት መጨረስ አለብን። እንደምታዩት አሁን የዘይት ነው እንግዲህ ዘይትና ጁዝ ነው ያልኩት። ስለዚህን አይቀበለኝም ምክንያቱም እኔ ያልኩት ጁዝ ነውና ዘይት ለብቻ ነው። ፊኒሽ ካታጎሪ ብለን ከእንደገና ነው ሰሌክት የምናደርገው ፕሮዳክት ማለት ነው። አሁን ለምሳሌ ይሄን ጁዝ አሁን ይሄ እንትኑ ኢነርጂ ድሪንክ ነው አይቀበለኝም። ግዴታ በዛው በታይፑ መሆን አለበት። ስታነሱ አይቀበልም እና በጥንቃቄ ያስፈልገዋል። ፕላትፎርሙ ራሱም ስለሚያርቅ ለሪሰርች ስለሆነ የሚፈልጉት እያንዳንዷ ነገር በጥንቃቄ ካልተሞላችላቸው 2000ንም ላይሰጣችሁ ይችላል። ከዛም ሌላ ጁዝ እንደዚህ ያነሳችሁ ፊኒሽ ካታጎሪ እንደምታዩት 9 ሰጠኝ። ፊኒሽ ካታጎሪ የሚለውን መጨረስ ትችላላችሁ እና እንደዚህ ነው። ቀጣይ ደግሞ በይሄን ቪዲዮ መሰራላችሁ እንዴት አድርገን ገንዘብ እንደምናወጣ አሳያችኋለሁ። ሰብስክራይብ ያድርጉ። ይመቻችሁ።